ሰላም ጤና ይስጥልኝ ውድ የራሄል ቻናል ተከታታዮች፣ እስቲ ዛሬ አሁን ለጾም የሚሆን ምርጥ አትክልት አብረን እንስራ። አትክልቱን ለመስራት የሚያስፈልጉን ግብአቶች ፊት ለፊት አዘጋጅቻለሁ። እናንተ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ብቻ እንድትመለከቱ በአክብሮት እጠይቃችኋለሁ። እዚህ ጋር እንደምትመለከቱት ሽንኩርት የተከተፈ በረዣዥሙ አዘጋጅቻለሁ። እዚህ ጋር ደግሞ አንድ ቲማቲም እንደዚህ ቆንጆ አድርጌ ከትፌ አዘጋጅቻለሁ። እዚህ ጋር የተቀቀለ ቀይ ስር ነው ያለው። በደንብ አጥባችሁ ቀቅላችሁ ካዘጋጃችሁት ለመስራት በጣም ቀላል ይሆናል። ከዛ በመቀጠል ድንች ልክ እንደ ቀይ ስሩ ሁሉ ድንቹም ተቀቅሎ የተከተፈ ነው። ከዛ በመቀጠል እዚህ ጋር እንደምትመለከቱት ቃሪያ፣ ነጭ ሽንኩርት አዘጋጅቻለሁ። በጣም በቀላሉ በቤታችን ጣፋጭ አርግተን በራብስ ኦሊያ ጥብስ አርግተን መስራት እንችላለን። የምንፈልገውን ቅመም መጠቀም እንችላለን። ጨውም ዋማ የሆነ ቅመም ነው የምጠቀመው፣ የአትክልት ቅመም ማለት ነው። ከዛም ምድጃችንን ኦን እናደርግና አትክልታችንን መጥበስ እንጀምራለን። መጀመሪያ ሽንኩርታችንን ነው የምንጀምረው። ሽንኩርቱን ከጠበስን በኋላ ሌሎቹን ግብአቶች እንጨምራለን። ቤተሰብ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የራሄል የዩቲዩብ ቻናልን ቤተሰብ እንድትሆኑ በአክብሮት ትጋበዛላችሁ። እንግዲህ መልካም የጾም ወቅት ይሆንልን እያልኩኝ በዚሁ መልካም ምኞቴን ለእናንተ አስተላልፋለሁ። አሁን እንደምትመለከቱት ምድጃዬን ኦን ካረኩኝ በኋላ ሽንኩርቱን እላዩ ላይ መጥበሻዬ ላይ ጨምሬያለሁ። ከዛ ምንም ቀስ እያለ ዘይታችንን እንጨምራለን። አትክልታችንን እንጠብሳለን ማለት ነው። በቤታችን በቀላሉ አንዳንድ ጊዜ በዳቦም ሆነ በእንጀራ በራይስም መብላት እንችላለን። በርግጥ አትክልት በጣም ነው ጤናማ ነው። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱት ቅድም ያዘጋጀሁትን የአትክልት ቅመም ወይም ጨዋማ ነው። ጨው መጨመር አያስፈልገኝም፣ ቅመሙን ብቻ እላዩ ላይ እጨምራለሁ። ከዛ ራብስ ኦሊያ እላዩ ላይ እናደርግበታለን። ከዛ ነጭ ሽንኩርታችንን ከሽንኩርቱ ጋር አብረን ጥብስ እናደርጋለን። አሁን ነጭ ሽንኩርቱን እንጨምራለን እላዩ ላይ እናዋህደዋለን። ነጭ ሽንኩርቱና ሽንኩርቱ አብሮ ሲጠበስ በጣም ቆንጆ ጣዕም ያመጣል። ከዛ ቀይ ስሩን ቅድም ያዘጋጀሁትን ቀይ ስር ስለተቀቀለ ለመብሰል ብዙ ሰዓት አይፈጅብንም። ሁል ጊዜ ቀይ ስር ስንሰራ ትንሽዬ በትኩስ ውሃ ገንፈል ብናደርገው ቆንጆ ሆኖ ጊዜ ሳይፈጅብን ይደርሳል ማለት ነው። ሽንኩርትና ነጭ ሽንኩርቱንና ቀይ ስሩን አብረን እንደዚህ ጥብስ እናደርጋለን። ለራሄል የዩቲዩብ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትሞክሩት በአክብሮት ጋብዛችኋለሁ። የተወሰነ ደቂቃ ያህል እንተወዋለን። ከዛ አሁን ብረት ድስታችንን ወይ መጥበሻችንን እንከፍትና አትክልታችንን እናማስላለን። ይታያችኋል በእንፋሎቱ ቆንጆ ሆኖ ስቲም ሆኖ ደርሷል አትክልቱ። አሁን የቀሩትን ግብአቶች እንጨምራለን። ቲማቲማችንን እላዩ ላይ እንጨምርበታለን። ከዛ እናማስለዋለን፣ እናደበላልቀዋለን በደንብ አርግተን ከአትክልቱ ጋር።
ቅድም ጨው ስለማልጨምር አትክልት ቅመም እላዩ ላይ እንደዚህ እነሰንስበታለሁ። ጨዋማ ቅመም ነው። ቤተሰብ ለራሄል የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ። ከዛ በመቀጠል ድንቻችንን እላዩ ላይ እንጨምርበታለን። በዚህ በጾም ወቅት በቀላሉ በቤታችን ማዘጋጀት የምንችለው የአትክልት አሰራር ነው። እየሰራሁ ለእናንተ ሼር እያደረኳችሁ ያለሁት እንደምትወዱት እርግጠኛ ነኝ። ሰርታችሁ ብትሞክሩት በጣም በቀላሉ ይጣፍጣል። ብዙም ጊዜ የማይፈጅ የአትክልት አሰራር ነው። ቆንጆ አርግተን እንደዚህ ቀስ እያልን ምድጃችንን እሳቱን ከስሩ ቀነስ በማድረግ ቀይ ስሩና ድንቹ፣ ነጭ ሽንኩርቱ፣ ቲማቲሙ አብሮ እንዲዋሃድ በማማሰያ እንደዚህ እናደባልቀዋለን። እርግጠኛ ነኝ እንደምትወዱት። ቅባት አልበዛበትም። በራይስም መብላት ትችላላችሁ፣ በዳቦም መብላት ትችላላችሁ። በእንጀራም ሌሎች ሽሮ ወይንም ምስር ከጎኑ አርግታችሁ እንደ እንደ አንድ ማባያ ይሄንን ተጠቅማችሁ መብላት ወይም መጠቀም ትችላላችሁ ማለት ነው። እርግጠኛ ነኝ እንደምትወዱት። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን የመጨረሻ ቃሪያውን እጨምራለሁ። ምድጃውን ከላዩ ስሩ አጠፋና እጨርሳለሁ ማለት ነው። በሌላ ቪዲዮ በሌላ ቀን እስክንገናኝ መልካም ቀን እያልኩኝ በዚሁ እሰናበታችኋለሁ። አመሰግናለሁ። መልካም የጾም ወቅት ይሁንላችሁ ባይ